ይሄ እንግዲህ የልብ ድካም ላለባችሁ ሰዎች ደረጃ ስትወጡ ለሚደክማችሁ፣ መንገድ ስትሄዱ ልባችሁ ለሚደክማችሁ፣ የመተንፈስ በልብ ድካም የተነሳ መተንፈስ ለሚያስቸግራችሁ ሰዎች ትልቅ መድኃኒት። እንግዲህ ፌጦ እንደምታዩት ቀይም ምንም ሌላም ከለር ይኖረዋል። ይሄ እንግዲህ አንድ የሻይ ማንኪያ ወይም ደግሞ 5 ግራም ወይ ደግሞ 5 ሚሊ ግራም በሚይዝ ወይም ደግሞ ትንሿ የሻይ ማንኪያ እቺ ቡና ማንኪያ የምንላት ትንሿ ስኳር የምናወጣባት በሷ አንድ ወስዳችሁ ይሄንን እንግዲህ በሷ አንድ እንደዚህ አንድ ብርጭቆ ውሃ ላይ አድርጋችሁ ትጠብቁታላችሁ። ይሄ እንግዲህ ቀስ እያለ ነው ወደ ውስጥ የሚገባው። ስለዚህ ይሄንን እንደዚህ ትታችሁት ሙሉ ሌሊት ከምሽቱ 12 ሰዓት እስከ ንጋቱ 1 ሰዓት ድረስ የሚሆን ሙሉ ሌሊት ተዘብዝፎ ይቆያል። ያ የቆየውን እንግዲህ ጠዋት በባዶ ሆዳችን ከነ ፍሬው ነው የምንጠጣው። ይሄ እንግዲህ አይፈጭም። ሲፈጭ ጨጓራ ይነካል። ስለዚህ ሳይፈጭ እንደዚህ እንደምታዩት ሳይበዛ አንድ የሻይ ማንኪያ በትንሿ እንደዚህ አድርጋችሁ ጠዋት በባዶ ሆድ ይጠጣል። ይሄ እንግዲህ የልብ ድካም ላለባችሁ ሰዎች ደረጃ ስትወጡ ለሚደክማችሁ፣ መንገድ ስትሄዱ ልባችሁ ለሚደክማችሁ፣ የመተንፈስ በልብ ድካም የተነሳ መተንፈስ ለሚያስቸግራችሁ ሰዎች ትልቅ መድኃኒት ነው ብዬ ከዚህ በፊት ተናግሬያለሁ። ጥያቄው ግን እንደገና ብዙ ሆኖ ስለመጣ ለብዙ ሰው እንደገና ለማሳየት ነው የመጣሁት። ምንም አዲስ ነገር የለውም። ነገር ግን ጥያቄዎቹ ከምግብ በፊት ነው፣ ከምግብ በኋላ ነው፣ በፈላ ውሃ ነው፣ በቀዝቃዛ ውሃ ነው የሚል ስላለ ማታ ላይ ሲዘፈዘፍ በፈላ በሙቅ ውሃም ቢሆን በቀዝቃዛ ውሃም ቢሆን ምንም ለውጥ አያመጣም። ምንድነው ሙሉ ሌሊት አብሮት ስለሚያድር መቀዝቀዙ አይቀርም ውሃው። ሌላው ደግሞ ከምግብ በፊትና በኋላ የሚለው ሁል ጊዜ ከምግብ በፊት 30 ቢቻል 1 ሰዓት ባይቻል ደግሞ 30 ደቂቃ ቀድማችሁ ነው የምትወስዱት። በቀን አንዴ ብቻ ነው የሚወሰደው። ይሄ ምንም አይነት መድኃኒት ብትወስዱ ሌላ ነገሮች ብትወስዱ የሚጣላ ነገር ስላልሆነ ሁላችሁም ሞክሩት። ይሄ እንግዲህ የልብ ድካም ላለባችሁ ሰዎች ደረጃ ስትወጡ ለሚደክማችሁ፣ መንገድ ስትሄዱ ልባችሁ ለሚደክማችሁ፣ የመተንፈስ በልብ ድካም የተነሳ መተንፈስ ለሚያስቸግራችሁ ሰዎች ትልቅ መድኃኒት። እንግዲህ ፌጦ እንደምታዩት ቀይም ምንም ሌላም ከለር ይኖረዋል። ይሄ እንግዲህ አንድ የሻይ ማንኪያ ወይም ደግሞ 5 ግራም ወይ ደግሞ 5 ሚሊ ግራም በሚይዝ ወይም ደግሞ ትንሿ የሻይ ማንኪያ እቺ ቡና ማንኪያ የምንላት ትንሿ ስኳር የምናወጣባት በሷ አንድ ወስዳችሁ ይሄንን እንግዲህ በሷ አንድ እንደዚህ አንድ ብርጭቆ ውሃ ላይ አድርጋችሁ